ንብረት ሁላችንም ታድነን ሁላችንም ተፈውሰን እንብላችሁ እስካለ ያመስ የጭንቅ አማላጃችን ኪዳነ ምሕረት አዳኛችን ኪዳነ ምሕረት ፈዋሻችን ኪዳነ ምሕረት ታምር የምትታሳየን ኪዳነ ምሕረት ለእሷ እስኪ እንደዚህ እንብላችሁ አይነት አለል ያላችሁ ካለ ያላችሁ ለእሷ ያልሆነ እንዳያችሁት ነው። ቤተክርስቲያኒቷ ውስጥ የፍጡር አምልኮ የለም ይሉና ግን ከዚህ በላይ የፍጡር አምልኮ የለም። እግዚአብሔርን ከፍጡር እኩል ፍጡርን ከእግዚአብሔር እኩል እያስቀመጡ ፈዋሻችሁ ማርያም ናት ኪዳነ ምሕረት ናት እያሉ ሲሰብኩ በቤተክርስቲያን ግቢ ውስጥ በቤተክርስቲያን ምዕመን ላይ የቤተክርስቲያን አገልጋዮች ናቸው። ምን እያሉ እንዳሉት ኪዳነ ምሕረት ፈዋሽ ናት። የእግዚአብሔር ቃል ግን እንደዚህ ይላል፣ ፈዋሽህ እግዚአብሔር እኔ ነኝ። ፈዋሽ የሆነው ማን ነው? እግዚአብሔር ነው። ፈውስ ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ሰዎች ሊፈውሱ ሊያድኑ ይችላሉ? አይችሉም። ለዚህ ነው የሐዋርያት ሥራ ምዕራፍ 4 ላይ ቁጥር 12 ላይ እንደዚሁም በተመሳሳይ መልኩ ጴጥሮስ ይሄንን ነው የሚናገረው። መዳን በሌላ በማንም የለም፣ እንድንበት ዘንድ የተገባ ለሰዎች የተፈጸሰም ከሰማይ በታች ነው። የክፍሉን አውድ ሄደን ስንመለከት ያንን የተናገረው ከፊዚካል ፈውስ አንጻር ለተጠየቀው ጥያቄ መልስ ነው የሰጠው። ስለዚህ ፈውስ በሌላ በማንም የለም። ፈዋሹ ማን ነው? ኢየሱስ ክርስቶስ። የምንፈወስበት እሱ ነው። ከሱ ውጪ ፈውስ ከአምላክ በስተቀር ፈዋሽ ነው። ግን አሁን ትውልዱን ምን እንደሚያስተምሩ ግን ተመልከቱ። ንብረት ሁላችንም ታድነን ሁላችንም ተፈውሰን እንብላችሁ እስካለ ያመስ የጭንቅ አማላጃችን ኪዳነ ምሕረት አዳኛችን ኪዳነ ምሕረት ፈዋሻችን ኪዳነ ምሕረት ታምር የምትታሳየን ኪዳነ ምሕረት ለእሷ እስኪ እንደዚህ እንብላችሁ አይነት አለል ያላችሁ ካለ ያላችሁ ለእሷ ያልሆነ ለማን ሆነ? ለዚህ ነው ኦርቶዶክስ ቤተክርስቲያን ወንጌል የሚያስፈልጋት። መሬት ላይ ያለችው ቤተክርስቲያን በፍጡር አምልኮ የተያያዘች ናት። ስለዚህ ኢየሱስ ክርስቶስ ያስፈልጋታል። ወገኖቼ ዛሬም ነገም በዚህ ቤተክርስቲያን ወንጌል ያስፈልጋል። ጸጋና ሰላም ይብዛላችሁ።